በዓል አብዓለ አከበረ አስከበረ አበለጠገ እለትን በዓል አደረገ ከሚለው ግስ የወጣ ስም ነው። ከበርካታ ትርጓሜዎቹ ውስጥም በዓል የደስታ የእረፍት የሚዘፈንበትና የሚዘመርበት እለት እንደሆነ መዝገበ ቃላት ይጠቁማሉ። በዓላት ሃይማኖታዊ፣ ህዝባዊ፣ ሀገራዊና ዓለም አቀፋዊ ተብለው በየፈርጁ ተከፋፍለዋል። ወደ ሃይማኖታዊ በዓላት መሰረት ስንመጣ ለበዓላቱ አጀማመር መሰረቱ እግዚአብሔር እንደሆነ ሃይማኖታዊ መጻሕፍት ያትታሉ። በክርስትና እምነት ተከታዮች ዘንድ የብሉይ ኪዳንና የሐዲስ ኪዳን በዓላት የሚባሉ አሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት በዓላት አከባበር መሰረት በአመት ውስጥ ወደ 100 የሚጠጉ በዓላት ሲኖሩ ዋናዎቹ የብሉይና የሐዲስ ኪዳን በዓላት በሚል ተከፋፍለዋል። ጥምቀት ከሐዲስ ኪዳን በዓላት ውስጥ ይመደባል። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ኢቢኤስ ቴሌቪዥን ጥምቀት ሲነሳ ተያይዘው ሊነሱ የሚገባቸው መሰረታዊ ነጥቦችን ከባለሙያዎች አንደበት ይዞላችሁ ቀርቧል። ከተራ ማለት ውሃን መገደብ ማቆም ማለት ነው። ታቦት የሚያከብሩትም ወይም ታቦቱን የሚሸከሙት ካህናትም ታቦቱን በሚሸከሙበት ጊዜ ሊያደርጓቸው የሚገቡ ሃይማኖታዊ ስነ ስርዓቶች ወይም ስርዓቶች አሉ። ታቦታት ከመንበረ ክብራቸው ወጥተው ወንዝ ወይንም ውሃ ወደ ተከተረበት አካባቢ አድረው በማግስቱ ወደ የመንበራቸው የሚመለሱበት በዓል ነው ጥምቀት። ከበዓሉ ትርጓሜውና አከባበር መሰረት ስንጀምር ስለ ጥምቀት ትርጉም ስናነሳ እንግዲህ ጥምቀት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚከበሩት አበይት በዓላት ውስጥ አንዱ ነው። ይህም በዓል የጌታችን የመድኃኒታችን የኢየሱስ ክርስቶስን ጥምቀት የምናከብርበት የምናስብበት ዕለት ነው። የጥምቀት ትርጉም ሰፋ ያለ ቢሆንም ጠቅለል ባለ ሁኔታ ስንመለከተው ጥምቀት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ከመጣ በኋላ ከልደቱ በኋላ በ30 ዘመኑ በዮርዳኖስ ወንዝ የተጠመቀበት የሰዎች ልጆች በሙሉ የዕዳ ደብዳቤ የደመሰሰበትና በአጠቃላይ የሰው ልጆች ታሪክ የተቀየረበት ከፍተኛ ሃይማኖታዊ ትርጉም ያለው በዓል ነው። ምእመናን ከየቤታቸው ወጥተው አደባባዩን የሚያሞቁት ሁሉም የክቱን ለብሶ አጅቦ የሚጓዘው ታቦትን ነው። እስኪ ታቦት ምንድነው የሚለው ጥያቄ እናንሳ። ታቦት ማለት ቃል ስጋ ቢሆን ስጋም ቃል ሆነ ነው። አምላክ የሰው ፍቅር አገብሮት ሰው አምላክ ሰው ቢሆን ሰውም አምላክ ሆነ። ከተዋህዶ በኋላ ክርስቶስ ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ መለኮትና ትስብእት እርስ በርሳቸው ከተዋህዱ በኋላ ምን የጠፋ ነው የምንለው እንግዲህ ተዋህዶ ማለት ይሄ ነው። አሁን ጽላት የሚባለው የባለቤቱ ስም በቅርጽ ወደ ውስጥ በቀለም አይደለም፣ በቅርጽ ከእንጨቱ ጋር በደንብ በስነ ስርዓቱ ካርቪንግ ታጫለሽ አይደል? በካርቪንግ በስነ ስርዓቱ ስሙ የተጻፈበት ምስሉ የተሳለበት ነው። 3 ስሞች ናቸው ዛሬ ጽላት ላይ የሚጻፉት ዋናዎቹ ማለት ነው። አንደኛው እጽዋትን፣ አዝርዕትን፣ እንስሳትን የሚጠብቅ የሚያበቅል የሚያጸድቅ የሚያረባ እና በስነ ስርዓቱ የምድሪቱን ሚዛን የሚጠብቅ ስም ነው። ሁለተኛው እንደዚሁ በረድኤት ሰውን በስነ ስርዓቱ የሚያበዛ ብዙ ተባዙ ምድር የሚሏት ያለው ያንን ሰውን የሚያበዛ የሰውን ዘር በስነ ስርዓቱ የሚያበዛ ማለት ነው እና በስነ ስርዓቱ ደግሞ የእያንዳንዱ ፈቃዱ አዘጋጅቶ ጠብቆ የሚያኖር ስሙ ማለት ነው። ሌላኛው ግን ሰው በኃጢአት በተሰናከለ ጊዜ ቅጣትን ያሰናብታል።
ሌሎች ስሞች ናቸው። ይህን ስራ የሚሰሩ ስሞች ናቸው። ስለ ታቦት ስናነሳ እንግዲህ ታቦት መሰረቱ መጽሐፍ ቅዱስ ነው። የመጀመሪያውን ታቦት እግዚአብሔር ለሙሴ እንደሰጠው መጽሐፍ ቅዱስ ላይ ስናነብ እንረዳለን። በመጀመሪያ ደረጃ ታቦት የሚለው ቃል በራሱ ትርጉሙ ማደሪያ ነው። ማደሪያነቱ ደግሞ ለእግዚአብሔር ነው። ታቦት የእግዚአብሔር ማደሪያ ነው። የእግዚአብሔር ክብር መገለጫ ነው። ሰውና እግዚአብሔር ያላቸው ግንኙነት የሚታወቅበት አንዱ በቤተ ክርስቲያናችንም ከፍተኛ ቦታ ከሚሰጣቸው የቤተ ክርስቲያን ንዋያተ ቅድሳት አንዱ ታቦት ነው። ስለዚህ ታቦት በተለይ በኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ውስጥ ከፍተኛ ሃይማኖታዊ ትርጉም ያለው ነው። ታቦት ስለሚያከብሩ ሰዎች አንዳንድ ነጥቦችን ማንሳት እንችላለን። ለጥምቀት ታቦት የሚያከብሩ ወይንም በአንዳንድ አገላለጽ ታቦት የሚሸከሙ ሰዎች ይባላሉ። የሚመረጡበት መስፈርት ምንድነው? ከመሸከማቸው በፊት ከማክበራቸው በፊት ታቦቱን የሚያከናውናቸው ድርጊቶች ካሉ ቅድመ ዝግጅታቸው ምን ይመስላል? ታቦት የሚያከብሩ ካህናት ታቦቱን በሚሸከሙበት ጊዜ ሊያደርጓቸው የሚገቡ ሃይማኖታዊ ስነ ስርዓቶች ወይም ስርዓቶች አሉ። እነዛን ስርዓቶች ይፈጽማሉ። ከምግብ መከልከል ሊሆን ይችላል፣ ከሌሎች ነገሮች መከልከል ሊሆን ይችላል። እነዚህን ነገሮች አስቀድመው በማሰብ ታቦቱን ያከብራሉ ማለት ነው። ታቦት በሚያከብሩበት ቀን ለምሳሌ አሁን ጥር 10 ቀን ታቦቱ ከመንበረ ክብሩ ተነስቶ ወደ ባህረ ጥምቀት የሚወርድበት ቀን ነው። በዛ ቀን ምግብ አይቀምሱም ማለት ነው ለአንድ ቀን። ስለዚህ ታቦቱ ተመልሶ ወደ ማደሪያው ወደ ቤተክርስቲያን ሲመለስ ነው የሚበሉት። ቢያንስ 2 ቀን ይጾማሉ ማለት ነው። ከዛ ውጪ ስለያ ነገር ከዛ ውጪ ያው ቅድም እንደገለጽኩት የሚያከብሩት የእግዚአብሔርን የቃል ኪዳን ታቦት ስለሆነ የሚጠበቅባቸውን ስጋዊም መንፈሳዊም ንጽህና ያደርጋሉ ማለት ነው። ለጥምቀትስ ታቦቱን ከሚያከብሩ ሰዎች አጠገብ ደግሞ በዙሪያቸው በተዋረድ የሚከተሏቸው ካህናት አሉ አይደል? እንደየደረጃቸው እስከ ትንሽ ልጆች ድረስ የነዚህን ስልጣንና የነዚህን አገልግሎትና ተግባር ሊኖር ይችላል። በጣም ጥሩ። ስለዚህ አንድ የመጽሐፍ ቅዱስ ቃል ባነብ ቀድሜ ደስ ይለኛል። በተለይ ስለ ታቦት አከባበርና አገልጋዮች ካህናት እንደዚሁም ደግሞ ምእመናን በየደረጃው ያሉ የቤተ ክርስቲያን ሰዎች የእግዚአብሔርን የቃል ኪዳን ታቦት እንዴት አድርገው ማክበር እንደሚገባቸው በተለይ እንደዚህ ከፍተኛ የሆኑ ሃይማኖታዊ በዓላት በሚከበሩበት ጊዜ ሊኖረው ስለሚገባው የበዓል አከባበር ስነ ስርዓት መጽሐፍ ቅዱስ የሚናገረው ነገር አለ። በመጽሐፈ ኢያሱ በምዕራፍ 3 ከቁጥር 3 ጀምሮ ያለውን ቃል ስንመለከት እንዲህ ይላል የእግዚአብሔር ቃል፣ የአምላካችሁን የእግዚአብሔርን ቃል ኪዳን ታቦትና ሌዋውያን ካህናት ተሸክመውት ባያችሁ ጊዜ ከሰፈራችሁ ተነስታችሁ ተከተሉት። በእናንተና በታቦቱ መካከል ያለው ርቀት በስፍር 2000 ክንድ ያህል ይሁን። በዚህ መንገድ በፊት አልሄዳችሁበትምና የምትሄዱበትን መንገድ እንድታውቁ ወደ ታቦቱ አትቅረቡ ብለው አዘዙ ይላል። ስለዚህ ካህናት ያልሆኑ ወይም በቤተ ክርስቲያናችን የክህነት ደረጃዎች ድቁና አለ፣ ቅስና አለ፣ ጵጵስና አለ። ከቄስ ወይም ከካህን በላይ ስልጣን ያለው ካልሆነ በስተቀር ወደ ታቦቱ የመቅረብ እድል የለውም። በእኛ ቤተ ክርስቲያን ስርዓት ዲያቆናቱም ከካህናት ቀጥሎ በተወሰነ ርቀት ታቦቱን ያጅባሉ። ምእመናኑ ደግሞ አሁን እንደተገለጸው ለታቦቱ የሚገባውን ክብር በመስጠት ከታቦቱ ጋር ያላቸውን ርቀት ጠብቀው እንዲያከብሩ መጽሐፍ ቅዱስ ያዛል ማለት ነው። ጥምቀት በየዓመቱ ጥር 11 ቀን ተከብሮ ይውላል። በዓሉ መከበር የሚጀምረው ጥር 10 ቀን ሲሆን በዚሁ ቀን ታቦታት ከየመንበራቸው ወጥተው ወደ ጥምቀተ ባህሩ ይወርዳሉ። ይህ ቀን ከተራ ይባላል። የዋናው ጥምቀት የዋዜማ ቀን ነው። ሃይማኖታዊ መሰረት አለው። ከተራ ማለት ውሃን መገደብ ማቆም ማለት ነው እና ይሄ መነሻው ምንድነው?
ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ስጋን ነፍስን ነስቶ በመዋሃድና እንደኛ ሰው በመሆን ገዘ ሕፃናትን ሳያፋልስ ማኅተመ ድንግልናዋን ግን ሳያፈርስ እንበለ ዘር ያለ ወንድ ዘር ከተወለደ በኋላ 30 ዓመት የአምላክነቱን ሥራ በህቡ ሲሰራ ነው የቆየ እና ዮሐንስ ወደሚያጠምቅበት ቦታ ጌታችን ሄደ። ጌታችን ሄዶ አጥምቀኝ አለው። ዮሐንስ ምን ልታድርጌ ነው ማጠምቀኝ አለው። እንዴት አድርጌ እንዴት ይሆንልኛል አለው። ያውቀው ስለነበር ማለት ነው። እና ምን ብዬስ ነው ማጠምቀህ አለው። ወልዱ ለብሩክ ከሳቴ ብርሃን ተሳሃለን እያልክ አጥምቀኝ ብሎ አለው። በዚህ ጊዜ ወደ ወንዙ ሲገባ ባለቤቱ ልክ እሳት ውስጥ ማነው ውሃ ውስጥ እሳት ሲጣል ቸሰስ ብሎ እንደሚሸሽ ውሃው እንደሚሸሽ ከእሳቱ እንደሚሸሽ ዮርዳኖስ ወደ ኋላዋ ተመለሰች። ቀጥ ብላ ቆመች። ከዚያ ከቆመ ውሃ በፍኙ እየጠለቀ ዮሐንስ ባለቤቱን አጠመቀው። አንድነት ሶስትነት ተገለጸ። እዚያ ቦታ ላይ የሥላሴ አንድነት ሶስትነት ተገለጸ ማለት ነው። ባለቤቱን አስተዋወቀው። ባለቤቱ ስራውን ጀመረ። ይሄ ከተራ የሚባለው መነሻው ባለቤቱ ወደ ዮርዳኖስ ወንዝ ሲገባ ውሃ ወደ ኋላ መመለሱን ለማስታወስ የሚደረግ ነገር ነው። በአብዛኛው መሆን ያለበት ወራጅ ውሃ ባለበት አካባቢ። አንደኛ ወርሃ ጥምቀቱ ወቅቱ በጋ ስለሆነ ውሃዎች አንሳሉ። ለመርጨትም ህዝብን ለማጥመቅም ውሃ መከተል አለበት። ትንሽ በርከት ያለ ውሃ መገኘት አለበት። ስለዚህ ምክንያት ያ ውሃ ይከተላል። መታሰቢያውና ምክንያቱ ግን ባለቤቱ በወንዙ መካከል ሲቆም ውሃ ወደ ኋላ መመለሱ ነው። ወደ ቤት መፍሰቱን ትቶ ወደ ታይ መውረዱን ትቶ ወደ ኋላ መመለሱን ያንን ለማስታወስ ጌታ ከገሊላ ወደ ዮርዳኖስ የሚሄዱን ምሳሌ ለማመላከት ታቦታት ከየአብያተ ክርስቲያኑ ወጥተው ወደ የተዘጋጀላቸው ማደሪያ ይሄዳሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘንድ የጥምቀት በዓል ዘመናትን የተሻገረ መሆኑ ሲገለጽ ከ6ኛው ክፍለ ዘመን በፊት ግን ግብጾችም ወደ አባይ ወንዝ በመውረድ ጥምቀትን በድምቀት ያከብሩ እንደሆነ ቀደምት ጸሐፍት ይገልጻሉ። ምዕራባውያን ደግሞ ትውፊቱን ከምስራቃውያን በመውሰድ ከጥንት ጊዜ ጀምሮ ጥምቀትን ከልደት ማለትም ከገና በዓል ጋር ደርበው እንደሚያከብሩት ይነገራል። አሁን ታቦታት በሚወጡበት ጊዜ ምንጣፍ እየተነጠፈ ቄጤማ እየተጎዘጎዘ ያው ምዕመናን ይከተላሉ ከፊትና ከኋላና የዚህ ምሳሌነት ምንድነው? እንደዚህ የሚደረግበት ምንድነው? የዚህ ምሳሌነቱ ያው ቀደም እንደገለጽኩት ለታቦቱ ከሚገባው ክብር የተነሳ ነው። መጽሐፍ ቅዱስ ላይ ስንመለከት ቅዱስ ዳዊት የእግዚአብሔር የቃል ኪዳን ታቦት ተማርኮ ሲመለስ የነበረውን አቀባበል መጽሐፍ ቅዱስ ሲገልጽልን በተለየ ሃይማኖታዊ ስነ ስርዓት ዳዊትና ካህናቱ እንደዚሁም ህዝቡ ለታቦቱ ክብር በመስጠት ያጅቡ እንደነበረ እንመለከታለን። እንደውም ቅዱስ ዳዊት የእስራኤል ንጉስ ነው፣ ታላቅ ሰው ነው። ነገር ግን ለእግዚአብሔር ያለውን ክብር ሲገልጽ እጅግ በጣም ራሱን እስኪስት ድረስ የነበረ ከመሆኑ የተነሳ ሚስቱ ሜልኮልም እንደናቀችው ነው መጽሐፍ ቅዱስ የሚነግረን። እግዚአብሔር ባለን ኃይል ሁሉ ልናመሰግነው የሚገባ አምላክ ከመሆኑ የተነሳ በተለይ በእኛ በኢትዮጵያውያን በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ምዕመናንና ተከታዮች ዘንድ የጥምቀት በዓል ከፍተኛ ሃይማኖታዊ ትርጉም ያለው በዓል ከመሆኑ የተነሳ ምዕመናኑ ታቦቱ የእግዚአብሔር ማደሪያ እንደሆነ ስለሚያምኑ
ለታቦቱ የሚገባውን ክብር ለመስጠት ነው ቄጤማ የሚጎዘጉዙት፣ ምንጣፍ የሚያነጥፉት፣ ይህንን የመሳሰለውን ሃይማኖታዊ ስርዓት የሚያደርጉት ከዚህ መጽሐፍ ቅዱሳዊ መነሻ በመሆኑ ነው። ዳዊት ይህንን ያደረገው ለእግዚአብሔር ቃል ኪዳን ታቦት ክብር የሚገባው መሆኑን ስላሰበ ስላወቀና ስለተረዳ ነው። ጥምቀት ከሃይማኖታዊ በዓሉ ባልተናነሰ ጉልህ ድምቀት ሀገራዊ የቱሪዝም መስህብነቱ ከጊዜ ወደ ጊዜ እየጨመረ የመጣ በርካታ ቱሪስቶች የሚዘንቡበት በዓል ሆኗል። በተለይ በጎንደር ከተማ በከተማው ከሚገኙት አብያተ ክርስቲያን የሚወጡት ታቦታት በሙሉ በአጼ ፋሲል የመዋኛ ስፍራ ውለው ስለሚያድሩና በዓሉም እዚያው ስለሚከበር ጥምቀትና ጎንደር ተነጣጥለው የማይታዩ ሆነዋል። ጥምቀት በላሊበላም በከፍተኛ ድምቀት እንደሚከበር መረጃዎች ያመለክታሉ። አክሱም ላይ ደግሞ ትልቅ መሰረት አለው ይላሉ ምሁራን። አሁን አክሱም የሚከበረው ጽላቱ እዛ ስላለ ብቻ አይደለም፣ ባለቤቱ መጥቶ ስለተስተናገደበትም ባለቤቱ ከሄሮድስ ሊገለው ይፈልጋል ከተባለበት ጊዜ ጀምሮ በሁለት ዓመቱ ወደ ኢትዮጵያ መጥቷል። በግብጽ አልፎ መጥቷል ማለት ነው። እዚህ ጽላት ያለበት ሀገር በቤተ መንግስት ተስተናግዷል። ከዓመት አንድ ቀን ከያጥቢያው ተሰባስበው በየጥምቀተ ባህሩ ውለው የሚያድሩት ታቦታት በተወሰነላቸው ቀንና ሰዓት ወደ የመንበራቸው ይመለሳሉ። 365 ቀን ቆጥረው ዳግም እስኪገናኙ ድረስ የዓመት ሰው ይበለን።